ከኢትዮጵያ ለኤርትራ የተሰጠ የመጨረሻው ማስጠንቀቂያ። የአዲስ አበባው መንግስት ከመቼውም ጊዜ በላይ አምርሯል። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ እየመረረ አቋሙን እየገለጠ ሲሆን እንደ ድሮው ኢትዮጵያ ክብሯና ሉዓላዊነቷ እየተነካ ዝም ማለትን አልመረጡም። አሁን ደግሞ መንግስት በጌዲዮን ጢሞቴዎስ በኩል የአሰብ ወደብ ላይ ያለውን ጥብቅ ሐሳቦችና ፍላጎቶችን በሰፊው ያብራራ ሲሆን የፌዴራል መንግስት ተቀዳሚ ትኩረት አሰብ የሆነችበትን ምክንያትም በአጽንኦት አስረድተዋል። ሚኒስትሩ ቅድሚያ የምንሰጠው ለአሰብ ነው። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ ነው ያሉት የህግ ምሁሩና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ይህን ያሉት በመንግስት የሚደገፈው ሆርን ሪቪው ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታ አቅርበዋል።